1000 የአንድ ቀን ሳሶ ጫጩት በ35 ቀን ማሳደግ ምን ያህል ትርፍ ያስገኛል? ሰላም ወዳጆቼ፣ ወደ ቻናላችን እንኳን በደህና መጡ። ዛሬ ብዙ ሰዎች የሚጠይቁትን ጥያቄ እንመልሳለን። 1000 የአንድ ቀን ሳሶ ጫጩት ብናሳድግ በ35 ቀን ምን ያህል ትርፍ ማግኘት እንችላለን? ጫጩቶችን እንዴት ብናስተዳድር ወይም እንዴት ማኔጅ ብናደርግ የሞት መጠኑን መቀነስስ እንችላለን? ቪዲዮውን እስከ መጨረሻው ተከታተሉት። በተግባር የሚረዳችሁን መረጃ ታገኙበታላችሁ። የአንድ ቀን ጫጩት የት እናገኛለን? በኢትዮጵያ የአንድ ቀን ጫጩት ከተለያዩ ሀቻሪዎች ማግኘት ይቻላል። ከታዋቂ አቅራቢዎች መካከል ኢትዮ ቺክን አንዱ ነው። ነገር ግን ፍላጎት ብዙ ስለሆነ የመጠበቂያ ጊዜ ከ1 ሳምንት እስከ 3 ወር ሊደርስ ይችላል። የወረፋ ጊዜ ማለት ነው። ስለዚህ ቀድሞ ማዘዝ በጣም አስፈላጊ ነው። ለምን ሳሶ ዝርያ ተመረጠ? ሳሶ በኢትዮጵያ በጣም የሚፈለግ ዝርያ ነው። ፈጣን እድገት አለው። የአካባቢ ሁኔታን በደንብ ይቋቋማል። ለስጋ ገበያ ተፈላጊ ነው። በ35 ቀን ውስጥ ለሽያጭ ማድረስ ይቻላል። እዚህ ጋር ለስጋ ሳይሆን ለሽያጭ ነው ያልኩት። በ35 ቀን ውስጥ ጠንክረው ለሽያጭ ይቀርባሉ ማለት ነው። የመጀመሪያ ቀን ሙቀት ጫጩቶች ሲደርሱ በጣም የሚፈልጉት ነገር ትክክለኛ ሙቀት ነው። ሙቀት የአንድ ቀን ላይ በጣም አስፈላጊና ዋነኛ ነው። ከምግብም በላይ በጣም አስፈላጊው ነገር ሙቀት ነው። ምክንያቱም የአንድ ቀን ስናስገባ ስላልጠነከሩ ሙቀት እንደ ማጠንከሪያ ሆኖ ስለሚያገለግላቸው ሙቀት መስጠት ከፍተኛ ጠቀሜታ አለው ማለት ነው። ሞትንም ይቀንስልናል። በመጀመሪያ ሳምንት ከ32 እስከ 35 ዲግሪ ሴልሺየስ ያስፈልጋቸዋል። የቤቱ ሙቀት ማለት ነው። እናንተ ጫጩቶቹን የምታስገቡበት ቤት በመጀመሪያ ሳምንት ሙቀቱ ኢቭን 35 ባይደርስ ከ30 እስከ 32 ባለው ዲግሪ ሴልሺየስ ቢሆን ይመረጣል። ከዚያም በየሳምንቱ ከ2 እስከ 3 ዲግሪ በመቀነስ እስከ 24 ዲግሪ ድረስ ዝቅ ታደርጋላችሁ ማለት ነው። ትክክለኛው ሙቀት ከሌለ የጫጩት ሞት በፍጥነት ሊጨምር ይችላል። ሞትን ለመቀነስ ምን ማድረግ አለብን? ማሞቂያው ብሮደሩን ጫጩቶች ከመድረሳቸው በፊት ሙቀት መድረስ አለበት። ካቢኔቱ ወይም ደግሞ እናንተ ጫጩት ያስገባችሁበት ቤት ጫጩቶች ከመግባታቸው በፊት ሞቁ መጠበቅ አለበት ማለት ነው። ንጹህ ውሃ ማዘጋጀት አለባችሁ። ጫጩቶች ከቤታችሁ ከማስገባታችሁ በፊት ከመጀመሪያው ቀን ስታርተር መኖ መብላት አለባቸው። ገና እንደገቡ ስታርተር የሚባል ደቃቅ መኖ አለ። እሱን ከዶሮ መኖ አቅራቢዎች ገዝታችሁ እሱን መስጠት ይጠበቅባቸዋል። ይህም የሆነው ይሄ መኖ ከ1ኛ ቀን እስከ 21ኛ ቀን ይህንኑ ስታርተር ይመገባሉ ማለት ነው። ሌላው ከንፋስና ከእርጥበት መጠበቅ አለባቸው። በየቀኑ የሞቱ ጫጩቶችን ማስወገድ አለብን። መጠጫና መመገቢያ ሁል ጊዜ መጽዳት አለበት። በብዛት ደግሞ መጨናነቅ የለባቸውም። ሰፋ ሰፋ ብለው ማደግ አለባቸው ማለት ነው። የክትባት ፕሮግራም ይኖራቸዋል። ብዙ እርባታ ቦታዎች በ14ኛው ቀን የላሱታ ክትባት ይሰጣቸዋል። በ21ኛው ቀን ደግሞ የጉንቦሮ ክትባት ይሰጣቸዋል። ነገር ግን የክትባት ፕሮግራም በአካባቢው እንስሳት ሐኪም ምክር መሰረት ቢኖር ይመከራል። የመኖ ፕሮግራም ከ1 እስከ 21 ቀን ስታርተር መኖ ይበላሉ። ከ21 ቀን በኋላ ቅድም እንዳልኩት ግሮወር መኖ ይሰጣቸዋል። በ35 ቀን ውስጥ አንድ ጫጩት በአማካኝ 1 ኪሎ ግራም መኖ ይመገባል። እስቲ የውጪ ስሌቱን አብረን እንስራ። 1000 ጫጩቶች በ130 ብር ብንገዛ አንዷን በ130 ብር ብንገዛ 1000 ጫጩቶች 130 ሺህ ብር ይደርሳሉ ማለት ነው። ይሄ ጠቅላላ ግዢ የጫጩት ወጪ ነው። ጠቅላላ ግዢ የምንገዛበት ማለት ነው። አሁን ደግሞ እስቲ የመኖን ዋጋ ወይም ደግሞ የመኖን ስሌት እንስራ። እንዳልኳችሁ ቅድም አንድ ጫጩት ከተፈለፈለች እስከ 1 ወር ባለው ጊዜ ውስጥ 1 ኪሎ ግራም መኖ ብቻ ነው የምትበላው ማክሲመም ማለት ነው። የ1 ኪሎ መኖ ዋጋ አሁን በገበያ ላይ እስከ 100 ብር ይሸጣል። ስለዚህ 1000 ጫጩቶች 1000 ኪሎ ግራም ወይም 10 ኩንታል መኖ ይበሉብናል ማለት ነው።
10 ኩንታልን ወደ ብር ስንቀይረው እስከ 100 ሺህ ብር ይበላሉ ማለት ነው እስከ 35 ቀናቸው ባለው ጊዜ ውስጥ። ስለዚህ ጠቅላላ ወጪያችን ስንት ደረሰ ማለት ነው? የጫጩት ግዢ 130 ሺህ ሲደመር 100 ሺህ 230 ሺህ ብር፣ ለክትባት ለተለያዩ ነገሮች 6 ሺህ ብናወጣ እስከ 240 ሺህ ብር ይደርሳሉ ማለት ነው። አሁን ላይ የአንድ ወር ጫጩት በአማካኝ እስከ 280 እስከ 300 ብር ይሸጣል። ያ ማለት የ35 ቀን ጫጩት ማለት ነው። ትርፉን እናንተ አስሉት። ከ40 ብር እስከ 60 ብር ማግኘት ይቻላል ማለት ነው። ስለዚህ እንዳልኩት ከአንድ ጫጩት ከ40 ብር እስከ 60 ብር ከተገኘ ከአንድ ሺህ ጫጩት ከ40 ሺህ እስከ 60 ሺህ ብር በ35 ቀን ውስጥ ማግኘት ይቻላል። እናንተ መጠኑን ማስፋት ትችላላችሁ። 2000 3000 እንዳቅማችሁ ነው። ኢትዮ ቺክን ከ500 ጀምሮ ኦርደር ይቀበላል። እናንተ ከ500 መጀመር ትችላላችሁ ማለት ነው። የጫጩት ትርፋማ ንግድ ሊሆን ይችላል። ነገር ግን ስኬቱ በትክክለኛ አስተዳደር ላይ መመስረት ይኖርበታል። ሙቀትን፣ መኖን፣ ውሃን፣ ንጽህናንና ክትባትን በአግባቡ ከተከተላችሁ የሞት መጠኑን በጣም መቀነስና ጥሩ ትርፍ ማግኘት ይቻላል። ቪዲዮ ከጠቀማችሁ ላይክ ያድርጉ፣ ቻናሉን ሰብስክራይብ ያድርጉ። ይህ መረጃ ለሌሎች የዶሮ አርቢዎች ፍላጎት ላላቸው ያጋሩ። በሚቀጥለው ቪዲዮ እስክንገናኝ ሰላም።